ስለምን? ስለ መንፈስ ቅዱስ ነው። መንፈስ ቅዱስ ስለሚሰራው ስራ እንጂ በዚህች ዓለም የሰው ልጆች ራሳቸውን ስተው የማይገባ ነገር እንዲያደርጉ ስለሚያደርገው የጉሽ ጠላ ወይንም የወይን ጠጅ አይደለም እኔ ማወራው። ያ በሚገባና በልክ አልተከለከለም። ነገር ግን ሰው ያንን በጠገበ ጊዜ ክፉ ነገር ያደርጋል። አባታችን ኖህ በኦሪት ዘፍጥረት ምዕራፍ 9 ከቁጥር 24 ላይ አባታችን ኖህ ከሚገባ በላይ የወይን ጠጅን በጠጣ ጊዜ እርቃኑን ሆኖ በአደባባይ ቆመ ይላል። ምን ሆኖ አያችሁ አይደል? የወይን ጠጅ በበዛ ጊዜ ሰው ክብሩን አጥቶ እርቃኑን ወርዶ በሚያሳፍር ሁኔታ በአደባባይ ምን ይላል? ከዚህ ማን ይሰውራል? አሁን እኔ ማወራው ስለዚህኛው ወይን ጠጅ አይደለም፣ ወይንም ስለዚህኛው ስካር አይደለም። ሎጥ የሚባለውም ሰው በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 19 ላይ ስናነብ ሎጥ የሚባል ሰው ታሪክ እናገኛለን። ይህ ሰው ግብረ ሰዶም በከተማ ውስጥ በበዛ ጊዜ ከተማውን ለቆ እንዲወጣ እግዚአብሔር የመረጠው ሰው ነው። ሚስቱ ደግሞ ምን የሆነች ምንድን የሆነችው? የሎጥ ሚስት የጨው ምን አርጋ ነው እንዳታደርግ የተከለከለችው ነገር ምን በማለቷ በማድረጓ። ወደ ከተማው ዞር ብለሽ ምን እንዳትመለከች ብሎ የእግዚአብሔር መልአክ የእግዚአብሔርን መልእክት ነገራት። እሷ ደግሞ ልቧ አራራና ኃጢአት የሞራበትን ከተማ ዞር ብላ ስትመለከት ያኔ ምን ሆነች? የጨው ሐውልት ሆነች። ሎጥና 2 ልጆቹ ብቻ ተራራውን ወጡ። ሎጥም በዛ ስፍራ አብረው ከልጆቹ ጋር በሚኖርበት ጊዜ ልጆቹ አብዝተው የወይን ጠጅ ምን አሉት? አጠጡት። ሎጥም ምን አለ? ሰከረ። በሰከረም ጊዜ እንቅልፍ ወሰደው። የመጀመሪያ ልጁ ወይንም ታላቅ የሴት ልጁ አብራ ከአባቷ ጋር ምን አለች? ተኛች። ልጅንም ጸነሰች ይላል። አያችሁ አይደል? የወይን ጠጅን ክፋት አያችሁ አይደል? አባት ከምን ጋር? ከልጁ ጋር እንደሚተኛ ያደርጋል። አሁን እኔ ማወራው አባት ከልጁ ጋር ስለሚተኛበት ስለ ወይን ጠጅ አይደለም፣ ወይንም እንዲህ አይነት ስካር አይደለም እኔ ማወራው። ከዚህ የተለየውን ስካር ታውቃላችሁ? ከዚህ የተለየው ስካር ሰው ሊቆጣጠረው፣ ሰው ሊገድበው፣ ሰው ሊያስቆመው ስለማይችለው ስካር ስለዚህኛው አወራለሁ። ቅዳሴ ስርዓት ሲጀመር ካህኑ በቤተ መቅደስ ይሆንና ዲያቆናቱና ካህኑ ከቤተልሔም ወደ ቤተ መቅደስ ወይኑንና ህብስቱን አክብረው ሲመጡ እንዲህ ይላል ካህኑ፣ እቺ ሰዓት ምን ያህል የምታስፈራ ናት! ይቺ ሰዓት ምን ያህል የምታንቀጠቀጥ ናት! መንፈስ ቅዱስ ከሰማይ የሚወርድባት፣ ህብስቱን የሚሰውርባት፣ የሚባርክባት ይላሉ። ህብስቱ ምን የሚልባት? የሚባርክባት፣ የሚሰውርባት ይላሉ። ይቺ ሰዓት በጣም የምታስፈራ የምታንቀጠቀጥ ናት። ነገር ግን በቤተ መቅደስ መንፈስ ቅዱስ ሲወርድ በልዩ ሁኔታ የሚሰራበት ሰዓት ናት። ያ ማለት የክርስቶስን የቀረበውን ህብስት አማናዊ ወደሆነ ስጋ የሚቀየርበት የቀረበውን ወይ አማናዊ ወደሆነ ደም ምን የሚልበት የሚቀየርበት ያንን ማን ይሰራል? መንፈስ ቅዱስ ይሰራል። ከዛች ደቂቃ ጀምሮ ቤተ መቅደሱ ስትመለከቱ ሁሉም ሰው ምን ይላል? ጸጥ ይላል። ካህኑና ዲያቆኑ እንዲሁም ህዝቡ በተራ እየተቀባበለ ማንን ያመሰግንበታል? ማንን? እግዚአብሔርን የሚያመሰግንበት ሰዓት ናት። ሌላ ምንም ተግባር የለም። መዝለል የለም፣ መውደቅ የለም፣ ተራራራራ ማለትም በዛ ፈጽሞ የለም። መንፈስ ቅዱስ ሲሆን ሰው ምን ይላል? ይረጋጋል። ምን ይላል? ምንድን ነው የሚሆነው? ይረጋጋል። አይዘልም፣ አይፈርጥም፣ አይወድቅም። የዚህ ዘመን መናፍቃን ታያላችሁ አይደል? መንፈስ ቅዱስ እነሱ ጋር ሲሰራ ምንድን ነው የሚያደርጉት? በነገራችን ላይ ቋንቋው ራሱ በዚህ አሁን በሐዋርያት ሥራ ምዕራፍ 2 ላይ ስናነብ
ለሐዋርያቱ መንፈስ ቅዱስ ሲወርድ ወይንም ሲመጣላቸው የእሳት ላንቃ የሚመስል የተከፋፈለ ነው። ይህም ልሳን ነው ይለዋል። ምን ይለዋል? ምንድነው? ልሳን ማለት ቋንቋ ማለት ነው፣ ሌላ ነገር አይደለም ልጆች። ምን ማለት ነው? ቋንቋ። ቋንቋ ደግሞ ምንድነው? ሰዎች ከሰዎች ጋር ምን የሚሉበት የሚግባቡበት ማለት ነው። የሚያወራውን ራሱን ማያውቅም፣ ሌሎችም ማያውቁ። ልክ ነው። ሲያወሩ ሰምታቸዋል። እዚህ አካባቢ ያው በብዛት ይኖራሉ ብዬ አሉ አይደል? አዎ፣ ሲያወሩ ራሱን ማያውቅም፣ አድማጩ ምን አይልም፣ አያውቅም። ተረረረረረረረረ ይሄ ነው ምን ማለት ነው? ይሰማል? ተርጉሙልኝ። የለም እንዲህ አይነት ቋንቋ የለም። በመጽሐፍ የተነገረው ቋንቋ አድማጩም ተናጋሪው ቋንቋውን ምን ይለዋል? ያውቀዋል። ስለዚህ መንፈስ ቅዱስ ሲሰራ እንድናውቅ ያደርገናል እንጂ እንዳናውቅ ፈጽሞ አያደርገንም። ሐዋርያትም ይሄ መንፈስ ሲወርድ በብዙ ቋንቋዎች ምን ማለት ጀመሩ? መነጋገር ጀመሩ። በአካባቢው ያሉትን ቋንቋ ከሰባ የሚበጡትን ሁሉ በአቀላጥፈው መናገር ቻሉ። ያኔ ፈሪሳውያንና ሰዱቃውያን በጣም ደነገጡ። እንዴ እኛ እንኳን ተወልደን የራሳችን ቋንቋ ሆኖ እንዲያቀላጥፈን መናገር ሳንችል እነሱ ከየት አምጥተው ነው ብለው ተነጋገሩ። ይሰማል? ተነጋገሩ። አሁን በዚህ አካባቢ የሚነገረው ቋንቋ ምንድን ነው? ከምባትኛ ነው። አሁን ከምባትኛ አማራ ክልል የተወለደ ልጅ አማርኛ ብቻ የሚያውቅ ልጅ እዚህ ጋር መጥቶ ከምባትኛ ቅልጥፍጥፍ አድርጎ በጣም ከተወላጁ ወይንም ከአባቶቻችን በተሻለ ቢናገር አትገረሙ? ትገረማላችሁ አይደል? በጣም ነው የሚያስገርም እንጂ ይሄ የተወለደው በሌላ አካባቢ፣ በአካባቢው ከምባትኛ ቋንቋ አይነገርም። ከየት አምጥቶ ነው እንዲያቀላጥፎ ሊናገር የቻለው ብላችሁ በጣም ምን ትላላችሁ? ትገረማላችሁ እንጂ ሰክሯል ትላላችሁ። ለነገሩ የሰከሩ ሰዎች እንግሊዝኛ ያበዛሉ። ታውቃላችሁ አይደል? ሰዎች ሲሰክሩ ከአማርኛ ወይም ከአካባቢ ቋንቋ ወጣ ይሉና ምን ማውራት ይጀምራሉ? ደፋር ይሆናሉ ማለት እኮ። ከድፍረት ማን ይሰውረን? እግዚአብሔር ይሰውረን። መንፈስ ቅዱስ በወረደባቸው ጊዜ ከሰባ በላይ ቋንቋዎችን አቀላጥፈው መናገር ጀመሩ። በዚህ ጊዜ ብዙዎች በእነሱ ወንጌል መማረክ ሲጀምሩ፣ አንዳንዶች ደግሞ ቅሬታቸውን ማቅረብ ጀመሩ። ምን እያሉ? እነዚህ ሰዎች ወይን ጠጅን አብዝተው ጠጥተው ምን ብለዋል? ሰክረዋል አሉ። ምን ብለዋል? ሰክረዋል። ጠግበዋል፣ ሰክረዋል አለ። ጴጥሮስም ሲመልስ እንዲህ አለ፣ እንዴ ከንጋቱ አሁን ስንት ሰዓት ነው? 3 ሰዓት ነው አለ። ስንት ሰዓት ነው? አሁን ስንት ሰዓት ነው? 3 ሰዓት ከስንት? 3 ሰዓት ከስንት? እዚህ ውስጥ አሁን ቁርሱን የበላል አይደለም? ጠላና ጉሽ ይጠጣ በልታችኋል? ቁርስ እንኳን በማይበላበት ሰዓት ሐዋርያት ወንጌልን ሲሰብኩ ፈሪሳውያን ምን አሉ? ሰክረዋል። በነገራችን ላይ በልምድ እንኳን ሰው የሚሰክረው ጠዋት ነው ከሰዓት ነው? ከሰዓት ነው። ጠዋት እንደውም ስካሩ ማታ ሰክሮ ያደረ ሰውዬ እንኳን ጠዋት ስካሩ ምን የሚልበት ነው? የሚበርድበት ሰዓት ነው። እነሱ ግን ምን አሉ? በጠዋት ከጠዋቱ 3 ሰዓት ላይ ሐዋርያትን ምን ብለዋል? እውነት ነው፣ ሐዋርያቱማ ሰክረዋል። በምንድን ነው የሰከሩት? ወንጌልን በሚገልጥ እውነትን በሚገልጥ በክርስቶስ ፍቅር ምን ብለዋል? ሰክረዋል። ወንጌልን በመግለጣችን ሰክረዋል ከተባለ እውነትን ምን ብለናል? ሰክረናል በሉ። ወንጌልን በመግለጣችን ሰክረዋል ከተባለ እውነትም ሰክረናል። የእመቤታችን የቅድስት ድንግል ማርያምን አማላጅነቷን ስንናገር፣ በሕይወታችን የተደረገውን እውነት ስንገልጥ ሰክረዋል ብለው ካሰቡ እውነትም ሰክረናል። አዎ ሰክረናል። ልክ እንደ ሐዋርያቱ በመንፈስ ቅዱስ ተሞልተው የእግዚአብሔርን እውነት በመግለጥ ውስጥ ሆነው ሰክረዋል ከተባሉ ዛሬ እኛ መላእክት በሕይወታችን፣ መላእክት በኑሯችን፣ መላእክት በእንቅስቃሴያችን እንደ ቅዱስ ገብርኤል እንደ ቅዱስ ሚካኤል ያደረጉልንን ውለታ ታምር ስንናገር መናፍቃን ሰክረዋል ብለው ካሰቡ እውነትም
እንሰክራለን። እንዲህ ካሰቡ እውነትም ሰክረናል። መልሳችንም ሰክረናል። ዋው በፍቅሩ ሰክረናል። ክርስቶስ ከሁለት ባህሪ አንድ ባህሪ አለው። ያ ማለት ፍጹም መዋሃድ አለ፣ ተዋህዶ አለ። ሥጋ ከእመቤታችን ከቅድስት ድንግል ማርያም የነሳው ሥጋ ላይ ፍጹም በሆነ መንገድ መለኮት ምን ብሎበታል? ተዋህዶበታል። ከሁለት ባህሪ ስንት ባህሪ? አንድ ባህሪ ብለን እናስተምራለን። መናፍቃን ደግሞ ከሁለት ባህሪ ሁለት ባህሪ ብለው ያስተምራሉ። እየሰማችሁ ነው? ኢየሱስ ክርስቶስ አንዴ ሰው ነው፣ አንዴ ደግሞ ምንድን ነው? አምላክ ነው። አንዴ ለማኝ ነው፣ አንዴ ደግሞ ምንድን ነው? ተለማኝ ነው እያሉ አንዴ ይማልዳል፣ በሌላ ደግሞ ይማልዳል እያሉ ከሁለት ባህሪ ስንት ባህሪ እየሰጡ? ሁለት ባህሪ። እኛ ደግሞ ክርስቶስ ኢየሱስ አምላካችን፣ መድኃኒታችን፣ ንጉሳችን ፍጥረት ከመፈጠሩ በፊት የነበረ ፍጥረትን ወደዚህ ዓለም ያመጣ ደግሞም አሳልፎ የሚኖር ዘላለማዊ አልፋና ኦሜጋ አምላክ ነው ብለን አንድ ባህሪ እንናገራለን። ይሄን ስንናገር ሰክረዋል ካሉ እውነትም ሰክረናል። እመቤታችን ቅድስት ድንግል ማርያም ለክርስቶስ ሰው የሚሆንበትን ሥጋ በምድር እንዲያገኝ የተመረጠች የተለየች ንጽሕት መጽሐፍ እንደሚላት ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ እንዲሁም ትውልድ ሁሉ ምን የሚሉሽ የሚያመሰግኑሽ ነሽ ተብሎ እንደተነገረ ይሄን ስንናገር ሰክረዋል ካሉ እውነትም ሰክረናል። ይህን እውነት በመግለጥ ውስጥ ሆነን ይህን በመናገር ውስጥ ሆነን ሰክረዋል ካሉ ሰክረናል፣ እውነት ነው። ግን ስካራችን በወይን ጠጅ እንዳይሆን ጥንቃቄ ያስፈልጋል። በምን እንዳይሆን? ያው ስካር የሚመጣው በጥጋብ ነው። ጥጋብ ታውቃላችሁ? ጥጋብ ደግሞ በሽታ ነው። ሰው ብዙ ሲበላ ምን የሚባል በሽታ ይዘዋል? ምንድን ነው? ቁንጣን የሚባል በሽታ አለ። ቁንጣን የሚባል በሽታ አለ። ሆዱን ወጥሮ መንቀሳቀስ መላውስ የሚከለክል ማለት ነው። በዚህ ውጋት ነው የሚወጥረን። በጣም ስንጠግብ ታውቃላችሁ አይደል? በጣም ስንጠግብ ከተቀመጥንበት መነሳትን ምን ይለናል? ያስጠላናል። በጣም የሚደብረን። ተኝተን እንኳን ረፍት አይሰማንም፣ ይወጥረናል። ጥጋብ እኮ ነው፣ በሽታ ነው። መጠጥም ሲበዛ በሽታ ነው። ልክ እንደ ሎጥ ከምናችን ጋር ያስተኛናል፣ ከልጃችን ጋር እንደ ሎጥ እርቃናችን በአደባባይ እንድንቆም ያደርገናል። ከዚህ ማን ይሰውረን? እግዚአብሔር ይሰውረን። መንፈስ ቅዱስ በተለየ መንገድ ለዚህ ዓለም ወንጌል እንዲገለጥ ለሐዋርያት የተገለጠበት ዕለት የሚታሰብበት ቀን ዛሬ በተለየ ሁኔታ ክርስቶስ በተነሳ በ40ኛው ቀን ምን አለ? አረገ። በዚህ በዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 1 ጀምሮ ያለውን ሐሳብ አድርጉ። አረገ ለእናንተ እኔ ወደዛ ብሄድ ምን ይላችኋል? ይሻላችኋል። ወዴት ቤት? ወደ አባቴ ቤት ምን ይላችኋል? ይሻላችኋል። በዛ እውነተኛና አጽናኝ የሆነውን መንፈስ ቅዱስን ለሰው ለእውነተኞች ካልሆነ በስተቀር ያልተገለጠውን መንፈስ ቅዱስን ምን እላለሁ? እልክላችኋለሁ። ምን እልካለሁ? የሚሰራውን፣ የሚያጽናናውን፣ የሚያሳርፈውን፣ ሰላም የሚሰጠውን፣ መረጋጋት የሚያመጣውን፣ ለሰው ልጆች መጽናትን የሚሰጠውን መንፈስ ቅዱስ ምን እላለሁ? እልካለሁ። ይሄ የአብም የወልድም የመንፈስ ቅዱስን ፍቃድ ነው። አብ ወልድ በአብና በመንፈስ ቅዱስ ፍቃድ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ምን ሆነ? ሰው ሆነ። መንፈስ ቅዱስ ደግሞ በአብና በወልድ ፍቃድ ወደ ምድር መጥቶ ለሐዋርያት መጽናናት ማረፍ። በነገራችን ላይ ሐዋርያት ክርስቶስ ከነሱ ከሄደ በኋላ ምን ብለው ነበር? ፈርተው ተደብቀው ነበር። ታውቃላችሁ? ይህንን ይፈራሉ። ወንጌል የሚገልጡ ሐዋርያት ሆነው ግን ምን ነበረ? ፍርሃት ነበረ።
ሄደውም ተሰብስበው በዚህ ቤት ምን ብለው ነበር? ቁጭ ብለው ነበር። ከፍራታቸው የተነሳ ፈሪ እኮ ነን። አያቸው ቦቅባቃ ነን ሁላችን። መንፈስ ቅዱስ ግን ከእኛ ጋር ሲሆን ማንን እንፈራለን? ማንን እንፈራለን? ማንንም አንፈራም። ምክንያቱም አሸናፊው ንጉሥ ኢየሱስ ክርስቶስ ደግሞ አስቀድሞ እኛን ባዳነበት ኃይል ደግሞ ለሰማይ አድርጎ መንፈስ ቅዱስን ልኮ አጽናኝ ማረፊያ ወንጌልን የምንገልጥበት ኃይልን ስለሰጠን ማንን እንፈራለን? ትፈራላችሁ? እንዳፈሩሽ ምን ፈራው? ዝም ብለን በስጋ ፍቃድ ወይንም ጉልበት ስላለን ወይ ገንዘብ ስላለን ወይ ስልጣን ስላለን ወይም ወጣቶቹ ብረት አንስተን ሰውነታችን ትንሽ ደልደል ስላለ አይደለም። ማንን ይዘን? ማንን ይዘን? እግዚአብሔር መንፈስ ቅዱስን ይዘን አንፈራ። ማረፊያ ነው። ብዙ ጊዜ እንደው እዚህ አካባቢ ካለ አላውቅም፣ አንዳንድ ቦታ ላይ ቤተክርስቲያን ይኖራል። ከዛን ዙሪያውን የከበቡት መናፍቃን ይሆናሉ። ከዛን አንድ እየወሰዱ ሰዎቹ ሁሉ አልቀው ወይ አንድ ሰው ወይ ሁለት ሰው ይቀራል። የሰማችሁ እዚህ አካባቢ ይኖራል ብዬ አስባለሁ። ተሰማላችሁ? ባይኖር ብዙ ሰው ስላየውን እዚህ አይኖርም ያልኩትና ይጨርሱና ቤተክርስቲያኗና አንድ ሰውዬ ወይ ሁለት ሰው ብቻ ይቀራል። ከዛ በእድር ተደራጅተው ይመጡና ብትሞት ምን አንልም? አንቀብርህም። ምን አንልም? ከዛ ሰውየው ምን ይላል? ከሞትኩ በኋላ ይጥሉኝ ቀባሪ ላጣ ይልና ሃይማኖቱ ምን ይላል? ይቀይራል። እውነት ነው የምነግራችሁ ጋር ይቀይራል። አይገርምም? አንድ ልጅ በጣም ምላሰኛ ነው ልጁ። በሰፈር በዚህም ሲያልፍ ይሰድባል። የሚመለሰውም ሰውዬ ምን ይላል? ይሳደባል። ከዛም ልጁን ስሙን መጥራት አልፈልግም አባል ያውቁት ስለሚችሉ ስማ ብትሞት ማን ሊቀብር ነው? ከዚህ ሁሉ ሰው ጋር ተጣልተህ አሉት። እየሰማችሁ ነው? ብትሞት ማን ሊቀብር ነው? ከዚህ ሁሉ ሰው ጋር ምን ብለህ ተጣልተህ? እባክህ ዝም በላቸው አለ ልጁ። ምን ነው ስለው እኔ ከሞትኩማ ስጋዬ ሲገማቸው የግዳቸው ምን ይሉኛል? በቃ ከዛ በኋላ ከሞትኩኝ ምንድነው መግማቱ ነው አይደል? ከግማቱ ይሉና ወስደው ምን ይሉሃል? በቃ ሰው በሰማይ ባለው በአባቱ ዘንድ ከሚሞት በምድር ላይ ሞቶ ቢጣል አይሻልም? ይሻላል። ለምን ገምተን ስጋችን ተፈርፍሮ ለምን አይጣልም? እኛ ግን አምላካችንን አንለቅም። ገና ለገና ስንሞት ለምድራዊ ክብር ብለን ለምድራዊ ዝና ብለን ሰዎች ቀበሩት ለመባል ብለን ይህ ነውር ነው። ሃይማኖት እንዲህ አይሸቀጥም። ሃይማኖት እንዲህ አይሸጥም። ለምን ብቻሽን አትቀሪም? ለምን ብቻህን አትቀርም? ለምን እናት አይሄድም? ለምን አባት አይሄድም? ለምን ወንድም እህቶች ሁሉ አይሄዱ? ብቻህን ብትቀር እንኳን ብቻ የማያስቀር ማን አለ? ማን አለ? ስሙ ለዘላለም የተመሰገነ ነው። ብቻ የማያስቀር ማናችንም እኮ ከዚህ ምድር ይዘን የምንሄደው አንድ ነገር የለም። ለምን 5 ሚሊዮን ብር በሚገዛ የወርቅ ሳጥን አንቀበልም? አፈር ነን። ልክ ነኝ አይደል? አፈር ነህና ወደ አፈር ምን ትላለህ? አዳም ወይ አፈር ነህና ወደ አፈር ትመለሳለህ። የሚገርማችሁ አፈር ነው። እንደው ዝም ብላችሁ ሰውነታችሁን ከታጠባችሁ በኋላ ቆይታችሁ ከትንሽ ደቂቃ በኋላ እንዲህ ሰውነታችሁን አሽታችሁ ታውቃላችሁ? እንዴ አሁን ታጥቤ አይደል ነበር እንዴ ትላላችሁ? ልክ ነኝ። እንዲህ የሚታሽ ነገር የሚጠቀለል ነገር ይወጣል ሰውነታችን። እንዴ አሁን ታጥቤ ሰውነቴ አሁን ትላላችሁ? ምንድነው? አፈር ነን። እሺ በቃ አፈር ለሆነ ማንነታችን ሕያው የሆነች ነፍሳችንን ልናረክሳት አይገባም። ሕያው የሆነ በክርስቶስ እስትንፋስ ሕያው የሆነ ሰው እንዴት ለሚፈርስ አፈር ለሆነው ገላው ሲል ወይንም ለምድራዊ ክብር ሲል ሰማያዊ የሆነ ማንነቱን ያጣል? ይሄ ነውር ነው። እግዚአብሔርን ማጣት ከሁሉ የከፋ ነው። ከሁሉ ሰው ሞተ የሚባል
የሚባለው እግዚአብሔርን ያጣ ቀን ብቻ ነው። ከዛ ውጭ በስጋ የፈለገ ሚሊዮነር፣ ቢሊዮነር፣ ትሪሊዮነር ቢሆን እንኳን በስጋ ነው። እግዚአብሔርን ከሌለው ደሃ ነው። ሰው ሀብታም ታውቃላችሁ? ባለጸጋ ታውቃላችሁ? ሀብታምና ባለጸጋ ምንድን ነው ልዩነቱ? ያው ነው አለ። በጣም ነው የሚለያዩት። በነገራችን ሰው ሀብታም የሚባለው 5 በሬዎች